ሰማዩ እንዴት አባቱ እንደሚያምር እዩት። ምን አይነት ቅርጽ ካሜራ ላይ እንግዲህ በደንብ አይታየም። ምን አይነት ቅርጽ እንዳለው ተመልከቱት። እኔ አምሮኛል፣ አማረኝ። የሰማዩ እንዲሚው ደስ የሚል በቃ ያው ፍጥረት ነው ዘህን ተሳለኝ እና እዩት። እዛ ጋር ቅርጽ ዲዛይኑን ማለት ነው። እና መንገድ እየርኩኝ ለምን አልቀርጽም ብዬ ቀረጽኩኝ። በዛ በኩል ጠቅሮ መጥቶ እዚህ ጋር ያለውን ዲዛይን ተመልከቱ። ጌታ ሆይ እንዴት አባት ያምር። ምሽት ነው ከሱቅ የተመለስኩ። ሰማዩን ቀና ብዬ ማየት ጀመርኩኝ ማለት ነው። አጋጣሚ ሆኖ ፊት ለፊቴ ነው ሰማዩ ፊት ለፊቴ ነው። ከዛ በቃ ዩቱበር አይደለሁ ካሜራውን ከፍቼ መቅረስ ጀመርኩኝ እላችኋለሁ። እና አውት ላድርግላችሁ። ሰማዩ እንደዚህ ራሱ ያምራል። ተመልከቱ። ፍቅር አውት ላድርግላችሁ። ከኔ ፊት ይሄን ሰማይ ማየት ይሻላል። ከኔ ይልቅ ተፈጥሮን ማድነቅ ይሻላል። ለነገሩ እኔም እኮ ተፈጥሮ ነኝ። ፍጥረትን እንግርግራ ሌላ አካባቢዎች በሙሉ ጥቁር ናቸው፣ ግን እዛ አካባቢ በቃ ዲዛይኑ ተመቸኝ። ፊት ለፊቴ የሆነ በህይወቴ ውስጥ ከእንደዚህ አይነት ጉም ውስጥ ወጥቼ እንደዚህ ብርሃን ላይ እየደረስኩ ያለ ይመስለኝ ባይምሮ እየተሰማኝ። ምሽት ነው እንግዲህ ከሱቅ ተመለስኩ ነው። ሱቅ እጅ ቅርባችን የተመለስኩ ነው። በቃ ቀስ ስራመድ ራሱ ቀስ ብዬ ነው የምራመደው። ይሄ ጥቁሩ ጉም አይ ለራስ ሰጥቶት ጉም ነው። ወገ ጨለማ እንደሆነ ተመልከቱ። ከኋላዬ ማለት ነው። ብርድ ነው ግን ይሁን። this is amazing views ላብረል ቪውስ። አሁን የቀረብኩ ሲመጣ እንትን ቤቱ እየዘጋ መጣ ማለት